ቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ? يبعث كل عبد على ما مات عليه ማንም እኮ ፍጡር ሰው በመውተበት ሁኔታ ነው የሚነሳው። ሙእሚን ሆኖ ሞቶ ከሆነ እንደዛ ነው። ከሃዲ ከሆነ አማጅ ከሆነ አነሳሳችን የተለያየ ነው። ሙእሚኖች ግን ሲነሱ ሱብሃንአላህ አላህ ከሙእሚኖች አድርገን يخرج من قبره والنور يشرق عن وجهه وبين يديه وعن يمينه وعن شماله አንድ ሙእሚን ከቀብሩ ሲወጣ ሱብሃንአላህ ፊቱ ያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው። አላሁ ሱብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል። يوم ترى المؤمنين والمؤمنات يوم القيامة እኮ ሙእሚን ሴቶችንና ወንዶችን ትመለከታለህ። يسعى نورهم بين أيديهم وبأيمانهم ኑር ብርሃን ከፊታቸው ሲሮጥ ከበስተቀኛቸው ሲንጸባረቅ ትመለከተዋለህ። ቡሽራኩም اليوم جنات تجري ይባላሉ። ተበሰሩ ከሱራ ወንዞች በሚፈሱባት ጀነት تحتها الأنهار خالدين فيها እሷም ውስጥ ዘውታሪ ስትሆኑ ይባላሉ። ذلك هو الفوز العظيم ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ። የአለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል። ابن مسعود كنبياتي صلى الله عليه وسلم يسمون سينغرم من إلال منهم من يكون نوره كالجبل يزو كقبر سيوتا نور برهانو عند ترارا مدرسال ومنهم من يكون نوره كالنخلة لك عند تمر زافيهال اميهم برهان يزو من كسال ود الله ومنهم من يكون نوره كالرجل القائم لك عند سو بقومته لك ደግሞ ብርሃን የሚሰጠው አለ። ومنهم من يكون نوره على إبهامه يوقد مرة ويطفأ مرة سبحان الله لك ጣቱ ላይ ደግሞ ብርሃን የምትኖረው አለች። አንዴ ብርት ትላለች እንደገና ጠፍት ትላለች። እንዲህ ያለም ይነዳል። የካህዲያንን ነብዩ ሲናገሩ አስከትለው ምን አሉ? ومنكم من تحيط الظلمة به من كل ناحية ከሁሉም አቅጣጫ ጽልመት የሚወርሰው አላህ። ያ አላህ ረሕማከ ያ ረሕማን አላህ ይዘንልን። እንደየሥራችን ነው የምንቀሰቀሰው። ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕት ሆነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ እየሸተተ ወደ አላህ ይመራሉ። ከማ ፊ الصحيحين من حديث أبي هريرة